ይህ ቦታ በጣም የፎቴዮ በእውነት ማርያምን በጣም ነው የሚያምረው። በነገራችን ላይ እኔ ሁሌም እንደምለው ወደ ስደትነት ትንሽ እያለሁት ነው የወጣሁትና እኔ አላውቃቸውም እነዚህ ቦታዎች። ቀጥታ በመኪና እንሄዳለን እንመጣለን ምናምን። አሁን ልብ ስገዛ ሳድግ ግን ያው ሀገሬ መጎብኘት ጀመርኩትና ያው ለመስታወሻም ጭምር 2-3 ጥቅም ነው ያለው። አንዴ ሴቭ ይሆናል እዚህ የሆነ ሚዲያ ላይ ካልጠፋ እስከሚጠፋ አለው እዚህ ሶሻል ሚዲያ ማለት ነው። መስታወሻም ጭምር ስለሆነ እና በጣም ቦታ እንደዚህ ሳይ ሀዘኑ ምኑ እረሳዋለሁ እና በጣም ደስ ይላል። በተለይ ቤተክርስቲያን ሳይ ሲጨንቀኝ ሳዝን እዛ ምናምን ስለሚሄድ ጸሎቴ ባይደርስ ራሱ በቃ መንፈሴ ይታደሳልና በጣም ደስ የሚለኝ። በእግዚአብሔር ተስፋ እናደርጋለን የሚጨንቀን ያዘንን ሰዎች ማለት ነው። እግዚአብሔር ይመስገን ስለ ሁሉ ነገር ህይወት ስለምትቀጥል እና ይኸውላችሁ ቦታው በጣም ነው የሚያምረው። እኔ በነገራችን ላይ በጣም ነው የወደድኳት። ስንሄድ ራሱ ያው እዚህ ስለ ምናምን ስለ እንትን ተሳልመን ስለ ሰላም ላንቺን ቅድስት ቤተክርስቲያን ብለን ስለምንሄድ ትንሽ ቆም ትላለች መኪናዋ ራሱ እና ይሄ ቤቱ ደግሞ ደስ ይላል። ደገ ሰላም ይባላል። እኔ ደስ ይለኛል እንደዚህ ወደ ላይ እንኳን አይመችም በእኛ ሀገር ግን በቁመት ሰፋ ያለ እንዲሰራ እፈልጋለሁ። አንድ አይነት እንዲሆን ልክ እንደ ውጭ ሀገሮች። አሁን ይሄ ቦታ እኮ አያውቁም ይሄ ከባቢ። እኔ አሁን ጉዞዎች እንደዚህ አይነት ወይኔ ቤት ማለት ነው የውሸት ማለት ነው መናገር የለም ነው የምልህ ሽምጥጥ። አሁን ያያሉ እዚህ ቤት ራሱ ሳር ቤት ምናምን